75% ወንዶች በትዳር አጋራቸው ዲስሪስፔክት ከሚደረጉ ሲንግል ቢሆኑ ይመርጣሉ ይላል። ዛሬ ለሁለት ተከፍለን ነበር ስንማር የነበረው ወንዶች ስለ ባልነት ለብቻቸው፣ ሚስቶች ደግሞ ስለ ሚስትነት ለብቻችንና ደስ ያሉኝን አንዳንድ ሀሳቦች ሼር ባረጋችሁ ብዬ ነው። አንደኛ በጣም ጥበበኛ ሴት ማለት ምን ማለት ነው? ጥበበኛ ሴት የተዋነች የሚለውን ሀሳብ እያነሳን ነበር። ጥበብ የሚባለው ነገር በእኔ እይታ ያስፈለገው ችግር ሲኖር ነው። ችግር ሁልጊዜ ቻሌንጅ ያለበት ቦታ ላይ ጥበብ ያስፈልጋል። ስለዚህ ጥበበኛ ሴት ችግሮችን ለመፍታት የምትሞክር ሴት ናት። ችግር ከሌለ ጥበብ ያን ያህል አስፈላጊ ላይሆን ይችላል ብዬ ማስብ ማለት ነው። ጥበበኛ ሴት ማለት ሎያል እና ፌስፉል የሆነች ለባሏ ጓደኛ የሆነች በጣም የምታዳምጥ በጣም ብዙዎቻችን ስለምናወራ ማለት ነው እንደኔ ከሆኑ እንግዲህ ከዛ ደግሞ የባሏን ህልም ለማሳካት የምትረዳ በቃ ባይመቸንም ውስጡ ያለውን ህልምና ማሳካት የሚፈልገውን ነገር ለማሳካት የምናግዝ የምንረዳ ከዛ ደግሞ ኤክስፔክት የማታረግ ብዙ ሁሉንም የኔን ፍላጎት የሚያሟላ ሰው ነው ያገባሁት ወይ ደግሞ ሊያሟላ ይገባል የሚል ኤክስፔክቴሽን የሌላት ምክንያቱም ሁሉንም ነገር ሊያሟላላት የሚችለው እግዚአብሔር ነው። ባል ሁሉንም ነገር ሊያሟላ አይችልም። ሌላው ደግሞ ባሏን የምታበረታታ የምታደንቅ ጥሩ ቃሎችን በባሏ የምታመጣ ልክ አሁን እኛ ሴቶች በጣም አቢዩዝ ስንደረግ የአካል ጉዳት ሲደርስብን የሚሰማን ስሜት አለ አይደለ? ወንዶች ላይ ያንን እንኳን ባናደር ብዙዎቹ እንግዲህ በወንዶች ነው የምንጠቃው። ሚስቶች ብዙ ጊዜ አያጠቁም ስንሰማ ማለት ነው። ግን ምን እናረጋለን? ለወንዶች ጥቃት ማለት መደብደብ ማለት ዛሬ በተማርነው ትምህርት ዲስሪስፔክት መደረግ ማለት ነውና አንድ ጥናት እያዩ ነበር 75% ወንዶች በትዳር አጋራቸው ዲስሪስፔክት ከሚደረጉ ሳይከበሩ ከሚቀሩ ሰዎች ፊት ከሚያንጓጥቷቸው ከሚሰድቧቸው ባያገቡ እና ሲንግል ቢሆኑ ይመርጣሉ ይላል። ስለዚህ እነዚህ ነገሮች ተምረናል እና ያስተማሩን ሰዎች ባልና ሚስት ይሆኑ ነበር ያስተማሩና አንዴ የገረመኝ ነገር እንግዲህ መድረክ ላይ ቆመው ሲያስተምሩ ስናያቸው ምናልባት አንዳንዶቻችሁ ምን አለ ባሌ እንደነሱ ባል በሆነ ልትሉ ትችላላችሁና ባላችሁን ከማንም ጋር ኮምፔር አታድርጉ። ምክንያቱም እኛም ምናልባት እናንተ በሆናችሁበት ቦታ ሆነን እኛም ምን አለ እንደሱ በሆነልኝ ባሌ የምንልባቸው ብዙ የህይወት ኤሪያዎች አሉ። ፐርፌክት የሚባሉ ሰዎች የሉም ከውጪ ስለምታዩዋቸው ብቻ ነው እያሉ እያወሩን ነበረ።